ጋዛ ቦርደር ላይ ሄደን ነበር። በእስራኤልና በጋዛ መካከል ያለውን ቦታ ለማየት ኑሯቸውን ለማየት የጦርነቱን ጠባሳ እግረ መንገድ ለመመልከትም ችለናል። ሰሉ ዐለ ነቢ ምን አይነት ግን የተረገመ አስተሳሰብ ሰው ቢኖረው ነው? ምን ያህል ጭካኔ ቢኖረው ነው? ምን ያህል ደግሞ የሀገሩ ህዝብ ላይ በደም መጫወት የሚፈልግ ሙስሊም ጠል የሆነ አመለካከት ያለው የጋዜጠኝነት ሙያን ያልተከተለ ስነ ስርዓት አልበኝነት ያለበት የሞላበት የሆነ ብልግና ያለበት ሰው እንዴት ሴጣኒዝም የሆነን አስተሳሰብ በሰው ደም የሚጫወት በሰው ህይወት የሚጫወትን የሆነ አካል ከጎን እንዴት ይቆማል? ይሄንን ሊያደርግ የሚችለው ሰይጣን እንጂ ሌላ ፈጽሞ አይደለም። ለነገሩ አይፈረድም። እኛ አላህ ያለውን ነገር አለመስማታችን ነው ለዚህ ያበቃን። يردونكم بأفواههم وتأبى قلوبهم ይላል አላህ። በአፋቸው ይወዷችኋል ልባቸው ግን እምቢ ትላቸዋለች ይላል አላህ። በአፋችሁ ትወዱናላችሁ ታስመስላላችሁ ሰውነት ይቅደም የሚለውን አመለካከት ከፊት ለፊት መፈክር አድርጋችሁ መግቢያ ቀዳዳ አገኛችሁ። ከዛ በኋላ ግን ሙስሊሙን በየትኛውም አጋጣሚ እሱ ላይ ድንበር ማለፍ ነው የምትፈልጉት። ከዛም አልፎ ደግሞ ከእስራኤል ጋር መተባበር ማለት እኮ ሙስሊሙ ላይ ብቻ አይደለም የሀገራችሁ ዜጋ ላይ እናንተ ኢትዮጵያውያን ጋዜጠኞች የምትባሉ ኢትዮጵያውያን እንደዚሁም ደግሞ የሚዲያ ባለቤቶች በአጠቃላይ ኢቢኤስ፣ አሃዱ፣ እንደዚሁም አዲስ ቲቪ ሌሎቻችሁ ያልተጠቀሳችሁ አልጀዚራ ሚስጥራችሁን አይባችሁ ነውራችሁን ያወጣባችሁ ሆናችሁ አካሎች በአጠቃላይ በታሪክ የምትወቀሱበት የምታፍሩበት አንገት የምትደፉበት የምትሸማቀቁበትን የሆነን ተግባርን የፈጸማችሁትና እንጃ ይቅርታ ራሱ የሚጠግነው ጥፋት አይደለም፣ ይቅርታ የሚመልሰውም አይደለም። ምን እንደምትባለው አላቅም። ዶላር ሰዎችን ገንዘብ፣ ስልጣን እንደዚሁም ደግሞ ትንሽ ጥቅማ ጥቅም እንዴት ሰብአዊነትን እንዴት ማንነትን እንዴት ሀገርን ያሸጣል? እርኩስነት ነው። ለማንኛውም ሙሉ መልእክቱን ከዚህ በኋላ አንድ ላይ አያይዤ እለቅላችኋለሁ። ስሙት። ሰላም አለይኩም ወራህመቱላሂ ወበረካቱ። እስራኤልና የኢትዮጵያ ጋዜጠኞች አልጀዚራ ወራትን የፈጀ አንድ ፕሮግራም አቅርበዋል። በፕሮግራሙ ላይ ኢትዮጵያ ዜግነት ያላቸው ጋዜጠኞች ተሳታፊ ናቸው። ፕሮግራሙ የእስራኤል መንግስት አፍሪካዊ ጋዜጠኞችን በገንዘብና ጥቅማ አታሎ የፍልስጤሙን ጦርነት ወገንተኛ ሆነው እንዲዘግቡ አድርጓል የሚል ትችትን ከብዙ ትንታኔ ጋር አቅርበዋል። በዚህ ፕሮግራም ውስጥ ከተጠቀሱ ጋዜጠኞች መሃል የኢቢኤሱ ዮናስና ሌሎች ዝነኛ ጋዜጠኞች ይገኙበታል። ፕሮግራሙን ከአልጀዚራ ጋር በጋራ እንደሰራ የሚጠቅሰው ጋዜጠኛ ዘካሪያስ ዘላለም በግል የማህበራዊ ሚዲያ ገጹ ስለ ጉዳዩ እንዲህ ይላል። የእስራኤል መንግስት በአሜሪካና በአውሮፓ ባሉት ወጣቶች ተስፋ የቆረጠ ይመስላል። ትኩረቱን ወደ አፍሪካ ዙሯል። ከ2024 ጀምሮ የእስራኤል መንግስት ከተለያዩ የአፍሪካ ሀገራት ጋዜጠኛ እየመረጠ ሙሉ ወጪያቸውን በመሸፈን ወደ እስራኤል ያመጣቸዋል። በአንድ ሳምንት ቆይታቸው የተለያዩ የቱሪስት መዝናኛዎች፣ ታሪካዊ ሃይማኖት ስፍራዎችን እንደገና ደግሞ በኦክቶበር 7 የሐማስ ጥቃት የተፈጸመበት ስፍራንም ያስጎበኟቸዋል። የእስራኤል መንግስት ከጋዜጠኞች የሚጠይቀው አንድን ነገር ብቻ ነው። የእስራኤል መንግስቱ እውነት ብሎ የሚያምነውን እንዲዘግቡ። እስካሁን ድረስ ከተመላሽ ጋዜጠኞች ተዘጋጅተው የሚቀርቡ ሪፖርቶች በሙሉ ለእስራኤል አድሏዊነት የሚያሳዩ የፍልስጤም ህዝብ መጨፍጨፍ የሚያደባብሱና የእስራኤል ሰራዊት የወሰደው እርምጃ ራስን ለመከላከል እንደተደረገ አድርገው ነው የሚቀርቡት። ጤና ይስጥልን ጋዜጠኛ ዮናስ ከበደ እንደምን አለ? እግዚአብሔር ይመስገን። ሻሎም ብለናል። ከኢትዮጵያ እንደምን ናችሁ? እግዚአብሔር ይመስገን ሻሎም። እኛም ሰላምታችን ይድረሳችሁ እዚህ ኢየሩሳሌም። እናመሰግናለን በጣም። አዎ ዮናስ፣ እንግዲህ ሰሞኑን የጋዜጠኞች የልዑክ ቡድን በእስራኤል ጉብኝት አካሂደዋል። ከመካከላቸው አንዱ አንተ ነበር። እስራኤል እንዴት አያሃት? አሁን ድረስ ገና ካሁኑ ናፈቀች። እንግዲህ ከመጣው ዛሬ 3ኛ ቀኔ ነው፣ ግን በቃ ገና ካሁኑ ናፈቀች። እኔ በጣም የገረመኝ ነገር አንድ ነገር ነው። መጀመሪያ ቀድሜ ልጥቀስ። የመጀመሪያውና ትልቁ ነገር እንደ ክርስቲያን እስራኤል ማየት የመጨረሻ ግብ ነው። አንድ እግር ኳስ ተጫዋች የናሽናል ቲም መመረጥ ግቡ እንደሆነ ሁሉ
እንደ ክርስቲያን እንደ አማኝ አንድ ትልቅ ስኬት ነው አንዱ። ይሄን ደግሞ ያመጣልኝ ማን ነው? ሙያዬ ነው፣ ጋዜጠኝነት ነውና ጣቢያዬን ለዚህ ፈቃደኛ ሆኖ የላከኝን ጣቢያዬን እንዲሁም ደግሞ ግብዣውን ያደረገልኝን በኢትዮጵያ እስራኤል ኤምባሲ በቅድሚያ በጣም ላመሰግን እወዳለሁ። ግን ናፍቃችሁኛል፣ ካሁኑ ናፍቃችሁኛል በጣም። እንዳው እኛም በጣም ጓጉተን ነበር ያው ትመጣላችሁ ተብሎ መጀመሪያ ገና ሲነገረን ጀምሮ ነበር የጠበቅናችሁ። ያው ልክ ናፍቀውት የሰነበቱት ቤተሰብ እንደሚመጣው ነበር የጠበቅናችሁ። አጭር ነበር ጊዜው እንጂ በጣም ደስ ብሎን ነበር። እስራኤል የመጀመሪያ ጊዜ ነው ማለት ነው ዮናስ? የመጀመሪያ ነው። ወደ አሜሪካና ወደ አውሮፓ ነበር እስከዛሬ ጉዞ ያደረኩት የውጭ ሀገር ጉዞዎችን፣ ግን እስራኤል የመጀመሪያ ነው። በጣም ኤክሳይትድ ነበርኩኝ ለመሄድ ወደ እናንተ ጋር ለመምጣት። ራሱ ቀኑ አልሄድ ብሎኝ ይሄ አዲስ ልብስ የተገዛለት ልጅ የለም የአዲስ ዓመት እንደ ነገር የሚያደርገው እንግዳጣች ልብስ ልክ እንደዛ እንደሚያጓጓ ያህል አዳልት መሆን የቀርቶ የልጅ ያህል ጉጉት ነበረኝ። እጅግ በጣም ነው ደሳለኝ ብዙ ነበር። አዎ ኢየሩሳሌም ሲባል እውነት ነው። ታዲያ እንግዲህ መቼም ስለ እስራኤል ብዙ ትሰራላችሁ፣ ሙያም ያው ግድ ይላል። ስለ እስራኤል ታነባል። እስራኤልን ያው በንባብ ታውቃታለህ በደንብ፣ ግን እንደው በአካል ስታያት ምን የተለየ ነገር አገኘ? በጣም ጥሩ ጥያቄ ነው። ሁለት ነገሮችን ያየሁት፣ አንደኛው የቱሪስት ከተማ መሆኗን ነው ያየሁት። ሁለተኛው ደህንነቷ በጣም የተጠበቀ መሆኑን አይቻለሁ። እነዚህ ሁለት ነገሮች አብረው ስለሚሄዱ ነው ቀድሜ ያነሳኋቸው። ቱሪዝም እና ሴኩሪቲ ወይም ደህንነት በጣም ይገናኛሉ። ደህንነት በሌለበት ሀገር ላይ ቱሪዝም ምንም አይስፋፋምና እያንዳንዱ እስራኤላዊ የእስራኤል ጠበቃ ሆኖ ነው ያየሁት በአንድም በሌላ። ሌላው ደግሞ በጣም ይሄ አንዳንዴ ድሬዳዋ ያለው ሁሉ ይመስለኛል የሚገርምሽ፣ በተለይ ኢየሩሳሌም ሄድን በኋላ አንዳንዱ ሰፈር ድሬዳዋ ያለው ይመስለኛል። የአምስተኛ የሚባል ሰፈር አለ ድሬዳዋ፣ ኮኔል የሚባል ሰፈር አለ ድሬዳዋ እና ያንን አካባቢ የሚመስል ነገር ሁሉ አይቻለሁና ከቤት ወደ ቤት አይነት ስሜት ነው የተሰማኝ። ደህንነቱ፣ ቱሪዝሙ፣ ዌልካሚንግ፣ እያንዳንዱ ሰው ሰላምታው፣ ፈገግታው በጣም የቤተሰብነት ስሜት እንዲሰማን በእኛ የስራ ሩጫ የበለጠ ጫና እንዳይፈጠርብን የእናንተ የእስራኤላውያን ዌልካሚንግ ፌስና አቀባበል ሙሉ በሙሉ በጣም ተመችቶን በጣም ደስ ብሎን ነው ያገኘነው። ከዛ በላይ ደግሞ የኢትዮጵያ ሬስቶራንቶችን ሬስቶራንቶችን ነበር ራት የበላን የመጣን ቀን ምሽት እዚህ ሊናፍቀን የሚገባው ነገር በሙሉ እዛ አግኝተነዋል። እጅግ በጣም ደስ ብሎኛል። ሌላው እንግዲህ ምናልባት በኋላ በጥያቄና መልስ እናነሳቸዋለን። በጣም ኤክሳይትድ ስለሆንኩኝ ነው የቴል አቪቭንና የእስራኤልን ከተሞች ደግሞ በተለያየ መልኩ በኋላ ምናልባት እናያቸዋለን ብዬ አስባለሁ። ልክ ነው። እንግዲህ በ5 ወይም 6 ቀናት ነው የቆያችሁ። የተለያዩ ቦታዎችን አይታችኋልና እንደው ያስገረመ ይሄ የተለየ ነው ያልከው ቦታ ምንድን ነበር? እኔ በጣም ከሁሉም የገረመኝ እንግዲህ ምናልባት የፕሮክሲሚቲ ቅርበት አለ አይደል? እኔ የትልታችን ቤተሰብ ስለሆንኩና አዘጋጅ ስለሆንኩ አንቲክ ነገር በጣም ስለሚስበኝ ኦልድ ጃፋን ነው በጣም የወደድኩት። ሁሉ ኪናንጻው ብቻ ሳይሆን ያንን አክብሮ መቆየቱ ደግሞ ለአሁኑ ትውልድ እንደ ቱሪስት መሆኑና ይሄ ኦልዲስ ነገሮች ላይ ከተሞች ምልክት ያስፈልጋቸዋል ነው። ማንኛውም ከተማ የራሱ የሆነ ምልክት አለው እና ከተሞች ምልክት ያስፈልጋቸዋል። ስለዚህ ቴል አቪቭ ላይ ኦልድ ጃፋ የራሱ የሆነ ምልክት ሆኖለታል። በጣም ካስደነቀኝ ነገር አንዱ ኦልድ ጃፋ ነው። ምክንያቱም በዛ ውስጥ መንሸራሸር፣ በዛ ውስጥ ሄድ አንድም እንደንተም ይመስላል ባይ ዘ ወይ እንደ ፋሲሌደስ ያን አይነት ስሜትም ነበረኝ። ፋሲሌደስ በውስጡ የሚሄደውን አይነት ስሜት ኦልድ ጃፋ ላይ ያንን ነገር አይቻለሁ። ዌዘሩ በጣም ተመችቶኛል። ከዛ በተጨማሪ ደግሞ ህልሜ የሆነው እንግዲህ ዮናስ አርተሜ ትንቢት ዮናስን ከልጅነት ጀምሬ ያነባለሁ። በቃል ይዤው ለጓደኞቼ ለእህት ወንድሞቼ ተርኳለሁ ትንቢት ዮናስን እና እንግዲህ ያ ትንቢት ዮናስ የተፈጸመበት ቦታ ላይ ዮናስ መርከብ የተሳፈረበት ቦታ ይሄ ነው ብለው አሳዩኝ። አቦ እዛ ጋር የነበረኝ ኤክሳይትመንት እዛ ኦልድ ጃፋ ጋር እና አንድ ቴሌቪዥን 24 ልክ ነው እዛ ነው ቴሌቪዥን ስቴሽን ያለበት እዛ ጋር ዮናስ ቴስቴስ የተላከበት ቦታ ወይ መርከብ ያዘበት ቦታ ይሄ ቦታ ሳይሆን አይቀርም ብሎ ያሳየን ቦታ ትንቢት ዮናስን ያን ታሪክ በአካል አየሁትና እንደኔ ድለኛ ማን አለ እንዳልኩሽ ነው። ጉብኝቱ ለኔ አንድ መንፈሳዊ አንድ ዓለማዊ ነው። እግዚአብሔር የሰጠኝ በረከት ነው በአንድ በኩል። በሌላ በኩል ደግሞ በጋዜጠኝነት ስራዬ ደግሞ ያየሁትን በካሜራ ያየሁትን በእይታዎች ያስቀሯቸውን ነገሮች ደግሞ ዛሬ ማታ ጀምሬ
ለሁለት ተከታታይ ሳምንታት ለተመልካቾች ያደርሳለሁና ባለ ሁለት ሳይት ነበር። አንድ ማማመታ አንድ ማላማው ሁለቱ ግን እኔን የሚሰሩኝ ሆኖ አግኝቻለሁና በጣም አሁን ኤክሳይትድ ስለሆንኩኝ መልሰሽ ወሰድሽኝ። እዛ ኦልድ ጃፋ ያለው ነው መሰለኝ። ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። በጣም ይገርማል። ዓለማውቃት ይሄ ነው የእውቀት መቀንጨር ነው ብዬ አስባለሁ። ይሄ አለመንቃት አለማወቅና ደግሞ ባላወቅነው ነገር ላይ ራሳችንን እንዳዋቂ አድርገን መነሳታችን ዋጋ ያስከፈለን ይመስለኛል። ለዛ መካከለኛው ምስራቅ ለሁላችንም ለሙስሊሙ ለክርስቲያኑ ለአይሁድ ሁሉም እንግዲህ የተስፋይቱ ምድር ናት። ትልቋ መሰረት የተጣለባት የነቢያቶች ምድር ናት። ነቢያቶች ሁሉ ኦልሞስት ኦል በሚባል አብዛኛው የወጡት ከዛች ምድር ከዛ በጂኦግራፊካል ፖዚሽኑ ከዛ ሪሊ መካከለኛው ምስራቅ ነው። አንተ ከሳይቤሪያ የተላከ ነብይ የለም፣ ከላቲን አሜሪካ የመጣ ነብይ የለም፣ ከአፍሪካ የመጣ ነብይ የለም። ነቢያት ሁሉ የመጣው ከመካከለኛው ምስራቅ ነው። በእስልምና በክርስትና ሁሉ እስቲ እዚህ ቦታ ላይ በል ሶሪያ ነው፣ ኢራቅ ነው፣ ፍልስጤም ምድር ሳኡዲ ነው። ይሄው እርሱ ሄደው ያውቃሉ? አይቻለሁ። ቤተልሔም አልሄድኩም። እኔ ቤተልሔም ነፃ ስትወጣ ብቻ ነው የምሄደው። ተጋብዣለሁ ግን አልሄድም። ያን ጊዜ ነፃ ከወረራ ከቅኝ ግዛት ነፃ ግን አሁን እንዴት ነው የእስራኤል ጉልበት ደግሞ በቃ እንዳይመስልህ ኢራንን ጥሩ እኔ የኢራን የምናምን ጉዳይ ሳይሆን ተፈጥሯዊ ሚዛን አለ። እስራኤል ሀገር ሲሄድ እኔ በጣም ብዙ ሀገሮችን ሄጄ አይቻለሁ። እስራኤል ሲሄድ የሚሰማኝን ያክል ደስታ፣ እስራኤል ሲሄድ የሚሰማኝን ያክል ሰላም ተሰምቶኝ አያውቅም። በጣም እወዳታለሁ እስራኤልን። ቴልአቪቭ በጣም የምታምር ከተማ ናት። ኢየሩሳሌምም ቅድስት ናት። ሀገር ከሚል በላይ አይደለም። በሌላ ነገርም እንደ አንድ ክርስቲያን ማንነት እንዳለው ሰው ኢየሩሳሌምን እወዳታለሁ። በነፍስም በስጋይም ነው ማያት። ስለዚህ ደጋግሜ እሄዳለሁ። ወደ እስራኤል በዚህ ምክንያት መሄድና እዛ ያሉ ጉዳዮችን ደግሞ አመቶ ፕሮግራም መስራት ከእስራኤል መንግስት ጋር እየተፈጠረ ካለው ጋር የሚያስፈርጅ አይደለም። እንዳልኩሽ አይዲዮሎጂ ስላላቸው እዚህ አይዲዮሎጂያቸው አልጀዚራ ራሱ የአይዲዮሎጂ ቻናል ነው። ያን ፕሮግራም የሰሩት ደግሞ አይዲዮሎጂ አላቸው ሀገር ውስጥ በአማርኛ ብለው አልጠቅማቸው ሲል በውጭ አፍ ማሰደባቸውና ማስተቸታቸው ነው። እውነቱ ግን እሱ አይደለም። አልጀዚራ እንደዚህ በመጠቀሚያ መሆኑም አሳዝኖኛል። በነገርሽ ላይ በእርግጥ አቶ ጌታቸው ረዳ በቅርቡ አልጀዚራ ላይ ኢንተርቪው ነበረው። ያ ኢንተርቪው በጣም ቀጠናውን ያነቃነቀ ኢንተርቪው ነበረ። እዛ ኢንተርቪው ላይ አቶ ጌታቸው ረዳ ምን ሲል ሰምቼዋለሁ መሰለሽ? እኔ የተናገርኩትን ስለኔ ሰዎች የነገሩልህና የተረጎሙልህ ሰዎች በጣም ተሳስተዋል ሲለው ነበር ለሐሰን መህዲ ነው። ኢየሱስ ክርስቶስ ተወልዶ ያደገ ያስተማረ የሞተ የተነሳ ያረገበትን ቦታዎች ይሄን ነው የሚጎበኙት በሚል ለማሳየት ማስታወቂያ ለመስራት እንሄድ ነው። ስለዚህ በራሳችን ትኬት በራሳችን ወጪ በራሳችን ሆቴል ነው ይሄድ ነው እንጂ ከተጠሩት ጋዜጠኞች ጋር አይደለም ይሄድ ነው። እነሱ ተጠርተው ነው የሄዱት አይደለም የሚል መከራከሪያ ውስጥ አይደለም። ይሄ ጥያቄ ለነሱ ነው እና በእስራኤል መንግስት ተጋብዞ እንደዚህ ሄዶ ነው ይሄን ፕሮግራም የሚያሰራው ተብሎ እኛም ስማችን እዛ ጋር ተጠቀሰ። በመሰረቱ እግረኛው ሚዲያን የእስራኤል መንግስት ና እስራኤልን ጎብኝ ያየኸውንም ተናገር ብሎ ቢጋብዘው ደስታውን አይችለውም። ደስ እያለው ይሄዳል። ግን ይሄን እድል አላገኘንም። እኛ ብንጋበዝ ደስ ይለናል ማለት ነው። ብሄድ ነው ግን በራሳችን ነው። ይህ ከላይ የምታዩት እንስሳ ከፈገግታው ጀርባ ያለው የደም ጠረን። ሁላችሁም ይህን ቪዲዮ ኮፒ ሊንክ ሪፖስት በማድረግ ለሁሉም አድርሱልኝ። የኢቢኤሱ ዮናስ ከበደ የአዛኝነት ጭንብል ሲገፈፍ በቴሌቪዥን መስኮት ስናየው ፊቱ ላይ የማይጠፋው ፈገግታ፣ የድሬ ልጅ ነኝ እያለ የሚሰብከው የፍቅርና የአብሮነት ትርክት፣ እንዲሁም በትዝታ ፕሮግራሙ ሰዎችን ለማዝናናት የሚያደርገው ጥረት የዮናስ ከበደን ውጫዊ ገጽታ ወይም አዛኝ ሩህሩህና የህዝብ ልጅ አድርጎ ስሎት ቆይቷል። ነገር ግን የሰው ልጅ እውነተኛ ማንነት የሚፈተነው በምቾት ጊዜ ሳይሆን እውነትና ፍትህ ዋጋ በሚጠይቁበት የፈተና ሰዓት ላይ ነው። ዮናስ ከበደ ወደ እስራኤል ባደረገው የደም ቱሪዝም ጉዞ
ያንን ለዓመታት የገነባውን የአዛኝነት ጭንብል በገዛ እጁ ገፎ ጥሎታል። በጋዛ ድንበር ላይ የቆመው ልበ ድንጋይ በቪዲዮ ላይ ዮናስ ቆምና የምናየው ቴልአቪቭ ጎዳና ላይ ነው። ከዛም አልፎ ወደ ጋዛ ድንበር መሄዱን በኩራት ይነግረናል። የጋዛ ድንበር ማለት ከ70,000 በላይ ንጹሃን ፍልስጤማውያን ሕፃናትና እናቶች በቦምብ እየነደዱ ያሉበት የምድር ላይ ሲኦል ነው። በዚች ቅጽበት አንድ እውነተኛ ጋዜጠኛ ይቅርና ሰብአዊነት ያለው ማንኛውንም ተራ ሰው ያንን አጥር ሲመለከት የሚታወሰው የሕፃናቱ ጩኸትና በረሃብ የሚያልቁት ምስኪኖች ሰቆቃ ነበር። ዮናስ ግን ካሜራውን አፍጦ ምን አለ? እስራኤል የደስታ ብቻ ሳትሆን የሐዘንም ነች። እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበት ጊዜ ነበር አለ። ልብ በሉ፣ ዮናስ ልብ የሚነካ ታሪክ የሰማነው ከማን ነው? ወጪውን ችላ ሆቴል አከራይታ መኪና መድባ ከጋበዘችው ከእስራኤል መንግስት ብቻ። በቅርብ ርቀት ላይ ያለችው ጋዛ በደም ጎርፍ ስትታጠብ የዮናስ ልብ ግን ሊነካ አልቻለም። ምክንያቱም የተከፈለው የእስራኤላውያን ሐዘን ብቻ እንዲያይና የፍልስጤማውያን ህልውና ሙሉ በሙሉ እንዲክር ነውና። ይህ የተመረጠ እንባ እና የተገዛ ርኅራኄ ይባላል። የተሸጠው የድሬ ልጅ ትርክት። ድሬዳዋ የፍቅር የመቻቻልና ሰውን በሰውነቱ ብቻ የማክበር ተምሳሌት ነች። ዮናስ ግን ይህንን ስም በከንቱ ይጠቀምበታል። እውነተኛ የድሬ ልጅ በአንዲት ከተማ ውስጥ ሙስሊምና ክርስቲያን ተከባብሮ እንደሚኖረው ሁሉ የሰው ልጅ ህመም ከየትም ይምጣ ከየትም እኩል ይሰማዋል። ዮናስ ግን በጋዛ የሚፈሰውን የሙስሊምም ሆነ የክርስቲያን ፍልስጤማውያን ደም አላየም። በፈገግታ ታጅቦ በኢየሩሳሌም ጎዳናዎች ላይ እየተንሸራሸረ የገዳዮችን ፕሮፓጋንዳ እንደ በቀቀን አስተጋባ። አስመሳዩ የካሜራ ፊት ተዋናይ በቪዲዮ ላይ ዮናስ እጁን ደረቱ ላይ ያደረገ አይኑን ያቁለጨለጨ የሐዘንተኛ ፊት ለማሳየት ሲሞክር አክቲንግ ሲሰራ ማየት እጅግ ያሳዝናል፣ ያሳፍራልም። ይህ የካሜራ ፊት ትወና ነው። እውነተኛ ሐዘን ቢኖረው ኖሮ ያንን የደም ገንዘብ ተቀብሎ የገዳዮችን አምባሳደር ሆኖ አይጓዝም ነበር። ዶክተር ትምኒት ገብሩ በአልጀዚራው ፕሮግራም ላይ እንዳጋለጠችው ይህ ድርጊት የዘር ማጥፋት ወንጀልን ወይም ደግሞ ጄኖሳይድ ነጭ ቀለም የመቀባት አሳፋሪ የታሪክ ወንጀል ነው ነበር ያለችው። ኢቢኤስ ያልሞላውን የዮናስን ሆድ የእስራኤል ደም ገንዘብ ሞላው። እውነትን፣ ሙያዊ ስነ ምግባርንና ሰብአዊነትን በአየር ትኬትና በነፃ የሆቴል ቆይታ ለወጠው። ከዚህ በኋላ ዮናስ ከበደ ስክሪን ላይ ወጥቶ ስለ ፍቅር፣ ስለ አዛኝነት ወይም ስለ ሰብአዊነት ቢሰብከን ቃላቶቹ ትርጉም አልባ ናቸው። ምክንያቱም ከዛ ከሚያሳየን አስመሳይ ፈገግታ ጀርባ አይቶ እንዳላየ ያለፋቸው ድምፅ አልባ ያደረጋቸው የጋዛ ሕፃናት ደም ጠረን ይሸተናልና። ጭንብሉም ተገፏል። እውነተኛ ዮናስ ከበደ ለወዱ ያደረ የሰው ልጅ እልቂት የማይሰማው እና የሙያ ክብርን በጥቅም የለወጠ አድርባይ መሆንን ዓለም ታዝቦታል።